ሰላም ጤና ይስጥልን አድማጮቻችን። አሁን በመቀጠል አንድ ከስልክ ጋር በተገናኘ አጭር ማብራሪያ ልሰጣችሁ ፈልጌ ነው ወደዚህ መድረክ የገባሁት። በጥሞና ተከታተሉኝና አካውንቴን ፎሎ ታደርጉልኝ ዘንድ ጥያቄ በመጀመሪያ ማቅረብ ፈልጋለሁ ማለት ነው። ምናልባት ከስልክ ጋር ተያይዞ አንዳንዴ የተለያዩ ሰዎች ፌክ ቢሆንም ይሄንን በመጠቀም የሰውን ስልክ ትጠልፋላችሁ ከዛም ተከታተላላችሁ በሚል የተለያዩ ማጭበርበሪያዎችና ሊንኮችን ሲያስቀምጡ እመለከታለሁ የተለያዩ ሚዲያዎች ላይ ማለት ነው። ሶሻል ሚዲያው ላይ ቲክቶክም ላይ ዩቲዩብም ላይ ሌሎችም ነገሮች ላይ ሰው እውነት ይመስለውና እየገባ የነሱ ሊንክ እየሞላ ለተለያዩ አደጋዎች ለመጠለፍ ይጋለጣሉ ማለት ነው። ይህንን መነሻ በማድረግ የተለያዩ ቴክኖሎጂዎችን በመጠቀም ይሄ ነገር ማድረግ ይቻላልን የሚል ነገር መነሻ በማድረግ የተለያዩ ጽሁፎችን ለእናንተ ይጠቅማችኋል ባልነው መሰረት ይኸው እያቀረብንላችሁ እንገኛለን ማለት ነው። በአግባቡ ተከታተሉ። ምናልባት ከዚህ ጋር ተያይዞ ምናልባት በተደጋጋሚ ጊዜ የሰውን ስልክ በጉግል ክሮም ሀክ ማድረግ ይቻላል፣ ክትትል ማድረግ ይቻላል እየተባለ ከሚወራው ጋር ተያይዞ ጉግል ክሮም በስልካችን ምንድነው ያለው ኃላፊነት ተብሎ ሲጠየቅ ምንም አይነት ኃላፊነት እንደሌለውና በሲም ካርዳችን ዳታ እንደሚጠቀም የተለያዩ መልእክቶችን እንደምንላላክ ኢቭን ዳታ ከሌለው ደግሞ በዋይፋይ አማካኝነትም መረጃዎችን ሊሰጠን እንደሚችል ከዛ በተለለ ግን በሲም ካርዳችን ያሉትን ኮንታክቶችን ወይም ደግሞ ከማን ጋር እንደምንደዋወል ማን ከየት እንደሚደውልልን መረጃ ማወቅ በፍጹም እንደማይቻል ያስቀምጣል ማለት ነው። ስለዚህ ጉግል ክሮም ሊያደርግ የሚችለው ይሄንን ነው። ስለዚህ ምናልባት ጉግል ክሮም ICCD የሚባሉ ዝርዝር ነገሮች አሉ። በጉግል ክሮም አማካኝነት ክላውድን መነሻ በማድረግ አንዳንድ መረጃዎችን ሊጠቁመን ይችላሉ። ከዛ በዘለለ የተለየ ባህሪ ክሊክ ቱ ኮል ሌሎችም ዝርዝር ነገሮችን መረጃዎችን በዚህ ልክና በምንፈራው ልክ እንደማይሰጥ ያስቀምጣል ማለት ነው። ለዚህ ደግሞ ይበልጥ ስልኮቻችን ለእንደዚህ አይነት አጭበርባሪዎች እንዳይጋለጡ 2 ስቴፕ 3 ስቴፕ ቬሪፊኬሽን የሚባሉ ዝርዝር ነገሮች አሉ። እነሱን እጅግ ማጠናከር ለእንደዚህ አይነት ነገሮች በፍጹም እንዳንጋለጥ ትልቅ እድል እንደሚሰጥ መረጃዎች ይጠቁማሉ ማለት ነው። ስለዚህ ከጉግል ጋር ተያይዞ ብዙ እያሉን የተለያዩ ጉግል ፕሌይ ሰርቪስ ክሮም የሲም ካርድን ዳታ ወይም ኢንተርኔት ያለበትን አካባቢ ሎኬሽን ማወቅ ቢጠቀምም በሲም ካርድ ውስጥ ያለውትን ስልክ ቁጥሮችን ደውሉ ስም ዝርዝር መልእክት ወይም የማንበብ ቴክኖሎጂ ላይ ችሎታ እንደሌለው ጭምር ይህ መረጃ የሚገኘው ስልኩ ኦፕሬቲንግ ወይም አንድሮይድ ወይም ደግሞ iOS ሊሆን ይችላልና ቁጥጥር ስር መሆኑን የሚያሳይ በዘለለ በሚንፈራው ልክ ሰዎች የኛን እንትን ውስጥ በጉግል ክሮም አማካኝነት ወይም ደግሞ በፕሌይ ስቶር በምናወርደው ታዋቂና ህጋዊ አፕሊኬሽን አማካኝነት ምንም ነገር ማድረግ እንደማይቻል መረጃዎች ይጠቁማሉ ማለት ነው። ስለዚህ ለተለያዩ ስርቆት፣ ቅጥፈት፣ መረጃ መበርበርና ሌሎች ነገሮችን እንዳይገባበን የማናውቃቸውን ሊንኮች ከመንካት እና ወደ እነሱ ከመግባት ራሳችንን መቆጠብ እንዳለብን ጭምር መረጃዎች ያስቀምጣሉ ማለት ነው። ስለዚህ ማናውቃቸውን ሊንኮች በተለያየ መስመር እንዲህ ተጠቀሙ እያሉ የሚነግሯቸውን ሊንኮች በፍጹም ኬር ማድረግ እንዳለባቸው ጭምር ነው መረጃዎችን የሚጠቁሙት ማለት ነው። ይሄንን መነሻ በማድረግ ነው ለነግራችሁ የምፈልገው ማለት ነው። ምናልባት እኔ አሁን ጉግልን ሲም ካርዴ በአጋጣሚ ሆኖ ጠፍቶብኛል። ግለሰቡ ግን አሁንም ሲም ካርዱ እየተጠቀመበት ነውና በዚህ አማካኝነት እንዴት ነው ግለሰቦች እሱ ጋር የሚደውሉትን ማወቅ የምችለው? አሁን ላይ እሱስ ወዴት ነው እየደወለ
ያለው የሚለውን ነገር መነሻ በማድረግ በጣም ለመጠየቅ ሞክሬያለሁ፣ ስልታዊ ሆኜ ማለት ነው። የሆነ ሆኖ ግን ይሄን ነገር ማድረግ የሚቻለው ዋና ስልክ ሲም ካርዱ ከሚያስጠቀሙብን ዋና ድርጅቶች ዲስሚስ ኢትዮ ቴል ከሆነ ኢትዮ ቴል፣ ሳፋሪኮም ከሆነ ሳፋሪኮም ድርጅቱ ጋር በመሄድ ማስተካከል እንደምንችል፣ ያም ስለመጥፋቱ ደግሞ ከፖሊስ ትክክለኛ ህጋዊ መረጃ ይዘን መሄድ ስንችል ብቻ በዛ ሲም ካርድ ማን በአሁኑ ሰዓት ላይ በቅርበት እየደወለበት እንደሆነ ቀጥሎ ደግሞ እሱ ወዴት እየደወለ እንደሆነ ጭምር መረጃዎች መስጠት ይችላሉ ማለት ነው። ይሄ በፕሮቫይደሮች አማካይነት በዋናው ባለቤቶች ወይም ደግሞ ኔትወርኩ የሚያስጠቅሙ ትልቅ ካምፓኒዎች ማለት ነው። ዚስ ጀስት ላይክ ዛት ኦፍ ኢትዮ ቴል እና ሳፋሪኮም አሁን ኢትዮጵያ ላይ እነዚህ ናቸው በዋናነት እንግዲህ መረጃ ወኪል ሆነው ቋት ሆነው ሰርቨሮቻችንን ማዕከል አድርገው እኛን ኢንተርኔት እያስጠቀሙን ያሉት ማለት ነው። በእነሱ አማካኝነት ሜቢ በቅርበት ማን እየደወለላቸው እንደሆነ የት አካባቢ እየተደወለ እንደሆነ ጭምር መረጃዎች ሊሰጡ የሚችሉት እነሱና እነሱ ብቻ። ከሱ በዘለለ ግን እድሉ አግኝተናል ብለን የግለሰብ መረጃን በዚህ ልክ ሀክ ለማድረግ መሞከር በወጣው አዋጆች፣ መመሪያዎች መሰረት በጣም እንደሚያስጠይቅ ይህንን ካወቅን ደግሞ ሪከርድ አድርገን ለሚመለከተው የህግ አካል አሳልፈው በመስጠት ጥፋተኞችን እርምጃ እንዲወሰድባቸው ማድረግ እንችላለን ማለት ነው። ከሱ በዘለለ 2 ስቴፕ 3 ስቴፕ ቬሪፊኬሽን የምንላቸው የበለጠ ስልካችን ሴፍ እንዲሆን ከሚያደርጉ ነገሮችን ያው በቅደም ተከተል እነዚህን 2-3 ነገሮችን ስልካችን ላይ በተደጋጋሚ ከአንድ ፓስወርድ ውጭ 2-3 ማረጋገጫዎችን ለመጠቀም ብንሞክር ያው ባስቀመጥኩት የጽሁፍ ዝርዝር መሰረት ስልካችን ወይም ደግሞ ሲም ካርዳችን ጤንነቱ ይበልጥ እንዲጠበቅ እድል ይሰጣል ማለት ነው። ስለዚህ ተከታዮቼ እስካሁን ድረስ ከኔ ጋር በመሆን መረጃዎችን ስትከታተሉ በመቆየታችሁ እጅግ አድርጌ አመሰግናለሁ። ሌሎችም ተጨማሪ እንደዚህ አይነት ማብራሪያ የሚፈልጉ መረጃዎችን ስትፈልጉ ወይም ደግሞ የምትፈልጉ ከሆነ በውስጥ መስመር ያው አታች እያደረጋችሁልኝ የበለጠ እንድሰራ ፎሎ ለማድረግን መርሳት የለባችሁም። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ቴንክ ዩ